ደስተኛ ማን ነው? በኦሎምፒክ ውድድር ወቅት የወርቅ ሽልማት ከተረከበው ሰው ቀጥሎ የበለጠ ደስተኛ ተሸላሚ የሚሆን ማን ይመስላችኋል? ሁለተኛው የብር ተሸላሚ ወይስ ሶስተኛው የነሐስ ተሸላሚ? ጥናቶች የሚነግሩን አስገራሚ መልስ እኔ እነግራችኋለሁ። አንዳንድ የስነ ልቦና ጽሑፎችን አገላለጽ ወደኛ ቋንቋ ስንመልሳቸው ወይም ቀረብ በሚል አገላለጽ ስንገልጻቸው በሁለት መመደብ እንችላለን። አንደኛ፣ ከእውነታው ወደ ላይ የወጣ አመለካከት ወይም አፐር ካውንተር ፋክቹዋል ቲንኪንግ ይባላል። ሁለተኛው ደግሞ ከእውነታው ወደ ታች የወረደ አመለካከት ዳውንዋርድ ካውንተር ፋክቹዋል ቲንኪንግ። ይህንን ለማብራራት በፈረንጅ አቆጣጠር 2020 የተደረገ አንድ ጥናት በኦሎምፒክ ውድድር ወቅት አንደኛ በወጣ የወርቅ ሽልማትን ከተረከበው ሰው ቀጥሎ ደስተኛው ተሸላሚ ማን ነው? ሁለተኛው የወጣው የብር ተሸላሚ ነው ወይስ ሶስተኛ የወጣው የነሐስ ተሸላሚ ነው ለሚለው ጥያቄ መልስን ይሰጣል። በጥናቱ መሰረት ሁለተኛ በመውጣት ብር የተሸለሙ ተወዳዳሪዎች ይልቅ ሶስተኛ በመውጣት ነሐስ በሚሸለሙ ተወዳዳሪዎች የበለጠ ደስተኛ ናቸው። ይህ የሚሆንበት ምክንያት ካለን ራሳችንን ከግባችን አንጻር ሳይሆን ከሌላ ሰው አንጻር የመመልከት ዝንባሌ የተነሳ ነው። ጥናቱ እንደሚነግረን ሁለተኛ የወጡ ሰዎች ከእውነታው ወደ ላይ በመመልከት ወይም አፕዋርድ ካውንተር ፋክቹዋል ቲንኪንግ አንደኛ ከወጣው ሰው ጋር ራሳቸውን በማነጻጸር አንደኛ በወጣ ኑሮ የሚልን የጸጸት ስሜት ያስተናግዳሉ። ምንም እንኳን ከአንድ ሰው በስተቀር ሁሉንም የቀደሙ ቢሆንም ያጡት ላይ በማተኮር ያዝናሉ። በአንጻሩ ሶስተኛው የወጣ ሰዎች ከእውነታው በታች ዳውንዋርድ ካውንተር ፋክቹዋል ቲንኪንግ በመመልከት ምንም ሽልማት ካላገኙ ሰዎች ጋር ራሳቸውን በማነጻጸር ሶስተኛ ባልወጣ ኖሮ በሚልን የእንኳን አልሆነብኝ ስሜት ያስተናግዳሉ። ምንም እንኳን በሁለት ሰዎች ቢቀደሙ ሁኔታው ከዚህ የከፋ ሊሆን እንደሚችል በማሰብ ያገኙት በማተኮር ይደሰታሉ። በማንኛውም የህይወታችን ስምሪትና ጥረት ውስጥ ለትንሽ ያመለጠንን ጥሩ ውጤት ደግሞ ፈጣሪን ለማመስገንና ለደስተኛነት ብንጠቀምበት ጥሩ የስነ ልቦና ሁኔታ ውስጥ ራሳችንን እንደምናገኘው ጥርጥር የለውም። በትጋት ከሰራችሁ በኋላ ያመለጣችሁ ነገር ላይ ሳይሆን በልፋታችሁ ያገኛችሁት ውጤት ላይ አተኩሩ።